ሰላም ወዳጆች ለጥንቃቄ ይሄንን ቪዲዮ ባካችሁ ለሌሎችም ሼር አድርጉት። እነዚህ የምትመለከቷቸው ሰዎች እንግዲህ ሌቦች ናቸው። ቦሌ ሚካኤል ድልድዩ ስር በጣም ክራውድ ነበር ዝናብ መዝነቡን ተከትሎ። ይሄንን እድል ተጠቅመው እንግዲህ ሁለቱ ነው ወይም 3-4 ነው በግራና በቀኝ መተው መኪናቸውን ይደበድቡትና አጋጣሚ እናንተ ስትደናገጡ መስኮታችሁ ክፍት ከሆነ ወይም ደግሞ በራችሁ ካልተቆለፈ በቀጥታ ከፍተው ውስጥ ያለውን ዕቃ ይዘርፏቸዋል። የምትመለከቱት እንግዲህ ሌላ ለመዝረፍ ሙከራ እያደረገ ነው። እኔ ጋር ሞክረው አልተሳካላቸውም። እኔ ያው ጥንቃቄ ስላደረኩኝ ቀድሜ ስለማቅም አልተሳካላቸውም። እኔ ላይ ሞክረውት ነበር ይሄንን ነገር። እዛ አካባቢ በግልጽ ይታወቃሉ። ክራውድድ ሲሆን በመኪናዎች በጎንና በጎን በኩል በመስተዋቶቻቸው በኩል ይዟዟራሉ። እንደምትመለከቱት እየቀረጽኳቸው መሆኑን ሲያውቁ ያው ኮፍያ ጭንቅላቱ ላይ ደርቦ ወደዛ እየተንቀሳቀሰ ነው። እዛ ቦሌ ሚካኤል ድልድዩ አካባቢ እንደ ሌሎችም አካባቢ ክራውድድ የሚሆንበት አካባቢ የፖሊስ አካላት አሉ፣ ግን እንደዚህ ያለውን ነገር ሲያስቆሙ አይታይም። ይሄው ተመልከቱ እንግዲህ በዚህ በመኪናው ስር እየገባ ነው። እኔ ጋር ሙከራ ያደረጉት ውስጥ አንዱ ነው ይሄ። ከግራና ከቀኝ መስኮቴ መኪናውን ሲደበድቡ ዞር ብዬ ሳያቸው እነሱ ናቸው። ያው ዘግቻለሁኝ። አጋጣሚ እኔም ለጥንቃቄ ማድረግ ያለብኝ ነገር አድርጌ ስለምጓዝ ነው። ይሄንን ነገር የማታውቁ መኪና የምታሽከረክሩ እቃችሁ እንዳይዘረፍ ጥንቃቄ አድርጎ ለማለት ነው። ሼር አድርጉት ቪዲዮውን ለሁሉም እንዲዳረስ።